ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 22 10ኛው ወር 2018 ዓ.ም ነው። የቪዲዮ ደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። እንግዲህ ጨለማ ነው አካባቢያችን፣ በባትሪ ነው እየሰራሁት ያለሁበት ቦታ ጨለማ ነው ማለት ነው። እና ዛሬ የዞኖቹ መሪ አንበሳው አርበኛ ዘመነ ካሴ መግለጫ ሰጥተዋል። በዚህም መሰረት ከኢትዮጵያ ኃይሎች ጋር በጋራ መድፍ መግዛት ተልዕኮ እንኳን ቢኖር መላው የአማራ ሕዝብ በይፋ ሳያውቀው የምንጓዝበት አንዳችም ምስጢር ነገር የለም ምን ያለ ምን አባት ሆነ እንግዲህ እያንዳንዱ ከዛ ውጭ ደግሞ ለግብጽ መለላክ፣ ለኢሳያስ መሽቆጥቆጥ፣ ለህወሓት መንበርከክ አብይና ቡድኖቹ ናቸው እንጂ ፋኖ አያውቀውም፣ በታሪኩም የለም ማለት አከተም። እንግዲህ አብይ አህመድ ኢሱ እያለ ለኢሳያስ ቀለበት አስሮ ልክ እንደ መጀመሪያ እጮኛው ተንበርክኮ ቀለበት ያሰረለት አቶ አብይ አህመድ ነው። ደንቆሮ አብይ አህመድ ማለት ነው። ይሄ አራተኛ ክፍል ተመራቂው ከነሱም እንኳን ኢሳያስ ብሎ አይጠራውም። ፕሬዚዳንት ኢሳያስ እንኳን ብሎ አይጠራውም። ኢሱ ነው ያለው። ኢሱ ልክ አንድ ፍቅረኛ ለምሳሌ ማን እሙ ውዷ ምናምን እንደሚባለው ማለት ነው። ሴት እና እሱ ደግሞ ሊያነውር ማለት ነው። አንድ እንቆሮ ተሰብስበህ ማለት ነው። አንድ እንቆሮ ተሰብስበህ ከዚህ ውጪ ለግብጽ መለላክ፣ ለኢሳያስ መሽቆጥቆጥ፣ ለቲፒኤልኤፍ መንበርከክ ፋኖ አያውቀውም። በቃ ቢሆንም ግን የአማራ ሕዝብ ሳያውቀው በድብቅ የምንሰራው ስራ የለም፣ ግን አላደረግነውም ማለት። እኛ ሐሳብ አለን። ጀግንነት የግላችን የአማራ ነው። መሪ ከማንም የምንበደር አይደለም። የትምህርት ዝግጅታችንም ለአብይ አህመድ ለዘሩ በጠቅላላ ለብልጽግና የአርበኛ ዘመነ ካሴ የትምህርት ዝግጅት ብቻ ቢከፋፈሉት ይበቃዋል። እንዳቢ ደንቆሮ አይደለም። ስለዚህ እያንዳንድ የምታወካ አርፈ ቁጭ በል ማለት ነው። አርፈ ቁጭ በል ከከሌ ጋር ይሰራ ነው። አዎ ቢሰራ ምንድን ነው መውደቂያ ስለሚደርስ ማለት ነው። አዎ አንድ የሆነ ሰው እኮ ድልድይ ጋር ሲደርስ ድልድዩን ከቆረጡበት መሻገር የለውም። እናንተ ግን ከሌሎች ኃይሎች ጋር እንዳንሰራ እንደዚህ እያደረጉ ነው። እኔ ግን ብንሰራ ፈቃደኛ ነኝ። ምን አባት አመጣለሁ? ምንም አታመጣም። ነገሩ ከአመራሮች ውጭ መሄድ አልችልም እንጂ እኔ በግል ብትጠይቁኝ ረዳት ያስፈልገዋል። ፋኖ በቃ አጋር ያስፈልገዋል። ምን አባት አመጣለሁ? አንተ ከአረብ ኤምሬት፣ ከሳውዲ አረቢያ፣ ከአዘርባይጃን፣ ከሩሲያ፣ ከቱርክ እያመጣ አይደለም እንደሚጨፈጭፍ እና የአማራ ፋኖ ብሔራዊ ንቅናቄ ከሌሎች ኃይሎች ጋር ቢሰራ ምንድነው ነው? እንደንቆሮ ማለት ነው። ዞሮ አርበኛ ዘመነ ካሴ ይህን መግለጫ ሰጥቷል። እጅግ በጣም ወቅታዊና አነጋጋሪ መግለጫ ነው የሰጠ። ሙሉን ማየት ትችላላችሁ ገብታችሁ ማለት ነው። የቪዲዮ ደረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩኝ። ሙሉ ጋር ይድረስ። እስኪ ቀንጨብ አድርጌ ነው ይህንን ያቀርብኩላቸው። እኛ ነው ያለ እኛ ለግብጽ መለላክ፣ ለኢሳያስ መሽቆጥቆጥ፣ ለቲፒኤልኤፍ መንበርከክ የአብይ አህመድ ነው እንጂ የፋኖ አይደለም። አያውቀውም፣ በታምር አይደረግም ነው ያለ። የአማራ ህዝብ ሳያውቅ አንድም ስህተት አንሰራም ነው ያለ። አንድም ስህተት አንሰራም ነው ያለ። በአማራ ህዝብ ላይ ነው ያለ። በአማራ ህዝብ ላይ አንድም ቅንጣት ታክል ስህተት አንሰራም በትግላችን ላይ ነው ያለ። በትግላችን ላይ አንድም ቅንጣት ታክል ስህተት አንሰራም ነው ያለ። ትክክል ነው። ብቃቱም አለው ያደርገዋል። ኑርልኝ አንበሳው አርበኛ ዘመነ ካሴ። በነገራችን ላይ አርበኛ ዘመነ ካሴ የአብይ አህመድን ጀነራሎች አንጋለን ካላረድናቸው እናቴም ዘመነ የሚባል ልጅ የላትም እኔም ዘመነ አይደለሁም ነው ያለ። ይኸው እስካሁን ስንት ኮሎኔል ነው ጎጃም ላይ ብቻ የተረሸነ? 25ኛው ኮሎኔል እኮ ትናንትና የ76ኛ ክፍለ ጦር ደጋዳሞት ላይ ያሸለመ ከነ ምክትሉ። በጣም የሚገርመው ወደ 3 ኮሎኔሎች ናቸው የተሸኙት። መስመራዊ መኮንኖች ደግሞ ወደ 8። በቃ አልቄላቸውም። ደንቆሮ ተሰብስበህ እንደዚህ የገባት አልቃል። አንተ የእንጭቅ ልጅ ፎሎም አድርጉት። በአሁኑ ሰዓት ያገዛዙ ወታደር በአማራ ወጣት ላይ እጅግ በጣም ጄኖሳይድ እየፈጸመ መሆኑ ይታወቃል። ከነዚህም ምክንያቶች የመገደሉ ሚስጥር ጸጉር አሳድጋል፣ ደረትህ በጣም ጡንቻ አውጥቷል፣ ስፖርት ሰርታል፣ ስለዚህ ፋኖ ነህ ተብሎ
የሚረሸነው ወጣት እጅግ በጣም እየበዛ መጥቷል። እንግዲህ የድንቁርናቸውን ጥግ ተመልከቱት። ትናንትና ከቲፒኤልኤፍ ጋር በነበረው ውጊያ በተለይ በኦሮሚያ ውስጥ በነበረው ጦርነት ጭፍጨፋ በነበረው ነው ኢህአዴግ በነበረበት ሰዓት ብልጽግና በፊት በነበረው ማለት ነው። የኦሮሚያ ወጣት ወጥቶ በስብሰባ በሰልፍ ላይ እንደዛ ወጣቶች ሲሞቱ የኦሮሞ ደም የኔም ደሜ ነው ብሎ የታገለ የአማራ ማህበረሰብ ነው። ስለዚህ ዛን ጊዜ የነበሩ ወጣቶች ዛሬ አማራ ክልል ገብተው ጸጉርን አሳድገሃል፣ ደረትህ ወፈር ብሏል፣ ሰውነት ደንደን ያለ ነው፣ ስለዚህ ፋኖ ነህ ተብሎ እየተረሸነ ይገኛል ማለት ነው። አስቡት እንግዲህ መብት የሚባል የማይገባቸው ደንቆሮች ማለት ነው። ጸጉር አሳደክ ተብሎ የሚረሽን ወጣት ጸጉር አሳደክ፣ ጡንቻ አለህ፣ ስፖርት እየሰራ ነው፣ ስለዚህ ፋኖ ነህ ተብሎ የሚረሽን ወጣት ማት ነው ያለ። የአይን ቀለም አላማረኝም የአይን ቀለም አላማረኝም ብሎ የሚረሸን ወጣት ማት ነው ያለ አማራ ክልል ላይ ማት ማለት ነው። አዎ ሴቶች ወደ ገበያ እንቅስቃሴ በሚያደርጉበት ሰዓት ነይ ተብለው ለ4 ለ5 ይደፈራሉ። በግድ ወጣት ሴቶች ስልካቸውን ተቀብለው ደውለው ነገ እዚች ቦታ ነይ ወይም ከሰዓት እዚህ ቦታ ነይ ተብለው በግድ በስንት መከራ አላፍለጎታቸው እየተደፈሩ ዛሬ ለአቅመ አዳም ለአቅመ ሔዋን ሳይደርሱ ብዙዎች የልጅ እናት ሆነው ተቀምጠዋል። ከትምህርት ቤት መማር እንዳይችሉ ተደርጓል። ከዛ ውጭ ደግሞ የጤንነታቸው ጉዳይ እጅግ በጣም አሳሳቢ ነው። ምንም ህዝብ መቀልጠል እንዳይፈልግ የሚያስብ ደንቆሮ መሀይም የሚመራት ሀገር ብትኖር ኢትዮጵያ ናት። አብይ አህመድ ማለት ነው። በአብይ አህመድ በብልጽግናው ወጠጤ በብልጽግናው የጎበዝ አለቃ ደንቆሮ ማለት ነው እንደዚህ አይነት ጄኖሳይድ እየፈጸመ ነው ያለው። የአይን ቀለም አላማረኝም፣ ጸጉር አሳድገሃል፣ ሰውነት ደልደል ብሏል፣ ስፖርት ትሰራለህ፣ ስለዚህ ፋኖ ነህ ማለት ነው ተብሎ የሚረሸነው ወጣት ቤት ይቁጠረው ማለት ነው። ስለዚህ አጠቃላይ የአማራ ወጣት ይሁን ውጣና ታገል በለው፣ እንዳትምረው፣ ውጣና ታገል። እቤት ሆነም መዳን አልቻልክም። እቤት ሆነ እኮ ብትድን ችግር የለውም። አዎ አንተ ከማንኛውም ድርጅት ውጭ ሆነህ የራስህን ስራ ብትሰራና ያገዛዙ ሚኒሻና ወታደር ኮተግም ቢያስቀምጥህ እኮ እሰየው። ግን ቤት ሆነ አልዳንክም፣ እየገደለ ነው። ስለዚህ ውጣና ታገል ለማለት ፈልጌ ነው። አመሰግናለሁ። እኔ አንዳንድ በጁንታው ወረራ ጊዜ የአማራ ማህበረሰብ በወቅቱ ለነበረው ለሀገር መከላከያ ሰራዊት ምን አይነት ድጋፍ እየሰጠ እንደነበረ ሁላችንም እናውቀዋለን ማለት ነው። እንግዲህ እኔ አንድ በህይወቴ ላይ እንደው የማረሳው አንድ ልጅ መከላከያዎች ዙሪያውን እየበሉ እሱ ቁጭ ብሎ ሞሰቡን እንዲያርጎዞ ማለት ነው። ሞሰቡን እንዲያርጎዞ እነሱ ዙሪያውን ከበው ይበሉ ነበር። ይሄ የአማራ ማህበረሰብ እንደዚህ የሚያደርገው። እናቶች ምሽግ ድረስ እየሄዱ ውሃ እየሰጡ እንጀራ እየሰጡ ውርጎ፣ ወተት፣ ስጋ እየቀለቡ ያዋጉት የብርሃኑ ጁላ ከረፈፍ ወታደር ዛሬ ያንን የበላበትን ወጭት ሰብሮ የአማራን እናቶች ሲደፍርና ሲረሽን ይውላል። አዎ ሲረሽን ይውላል። አላነቃቸውም። የአማራ እናት ህይወቷን ለጥይት ሰጣ ምሽግ ድረስ ለጠማው ወታደር ውሃ በጀሪካን ይዛ ምሽግ ለምሽግ እየዞረች ውሃ የቀዳች እናት ወጣቱ ቁስለኛውን ደሙን ሳይጸየፍ ነውሩን ሳይጸየፍ ቁስለኛውን ተሸክሞ ደም በደም እየሆነ ለሕክምና ያደረሰ የአማራ ወጣት ገበሬው በሮቹን ፈቶ ከመከላከያ ሰራዊት ጋር እና ከአድማ በትን ያርገውና ደግሞ አድማ ልጥረው ከልዩ ኃይሉ ጋር ተሰልፎ የተዋጋው የአማራ አርሶ አደር በሬውን ሽጦ ክላሽ ገዝቶ ከመከላከያ ጎን ሲዋጋ የነበረውን የአማራን አርሶ አደር ዛሬ ተገልብጦ የብርሃኑ ጁላ ጦር ይህንን ማህበረሰብ ሲዋጋና ሲረሽን ይውላል። እንደዚህ አይነት ክደት የፈጸመ በምድር ላይ የለም። በምድር ላይ የገንዛ ማህበረሰቡን ሲቆስል የቆሰለውን ሲርብ የተራበለትን ሲበርደው የራሱን ልብስ ገፎ ያለበሰውንና አልጋውን ለቆ ያስተኛውን ማህበረሰብ የሚወጋ በዓለም ላይ የብርሃኑ ጁላ ጦር የአብይ አህመድ ወንበር አስጠባቂ ኮተግም ወታደር ነው። አዎ ኮተግም እንግዲህ እንዳልኳችሁ ቁጭ ብሎ እነሱ በልተው እስከሚጠግቡ
ትሪውን እንዲያርጎ ተሸክሞ ቁጭ ብሎ ልጁ ከስር እሱ ቪዲዮ ያላችሁ ብትልኩልኝ ደስ ይለኛል። ቁጭ ብሎ ከስር በደስታ በፍቅር እንጀራ በላው ላይ ወጥ በላው ላይ እየተደረገ የበላ ወታደር ዛሬ እነዛን ልጆች ሲረሽን ይውላል መከላከያ። አንጥምባታ አንት ግማታም ማለት ነው የብርሃኑ ጁላ ጦር አንኮተግም አንት ኮተግም ካዲያን። አዎ ትናንትና ራስህን ሳትላጭ ስትቀር ራስህን የላጭህን ሰውነትህን ያጸዳህን ልብስህን ደምን ያጠበልህን ማህበረሰብ ዛሬ ስትረሽነው ትውላለህ። ስትረሽነው ወጣቱን በገንዛ ቤቱ በገንዛ መንደሩ መጠህ አንተ መታወቂያ ስትጠይቀው ትውላለህ፣ ስታንገላታው ትውላለህ። አዎ አንተ ከጅማ ከወለጋ ከሐዋሳ ከሶማሌ መጠህ ተወልዶ ያደገበት ቀይ ላይ ቁጭ ብለህ መታወቂያ ትጠይቀዋለህ። የአማራን ወጣት ለአራት ለአምስት ገንዛ ቤቷ ላይ እናትን ትደፍራለህ፣ በባሏ በልጆቿ መሃል ትደፍራለህ። አዎ እናት እኮ በልጆቿ መሃል በባሏ መሃል እኮ ለአራት ለአምስት በመከላከያ እኮ ተደፍራለች። በመከላከያ ማለት ነው ተደፍራለች። ጎጃም ውስጥ፣ ወሎ ውስጥ፣ ላሊበላ አካባቢ፣ ጎንደር ያልተሰራ እኮ ታምር የለም በአማራ ህዝብ ላይ። በዚህ በብርሃኑ ጀለፈፍ ኮተግም ደንቆሮ ማይም ወታደር ማለት ነው እንደዛ አድርጎ ይንከባከበው የነበረውን ህዝብ ተመልሶ ይወጋዋል። እና አማራ ህዝብ ያልጨከነ ማን ሊጨክን ነው? ሰሞኑን በደጋ ዳሞት በነበረው ውጊያ አርሶ አደሩ ነው በመጥረቢያ የተዋጋ። አዎ የአገዛዙ አመራሮችም በስልክ ሲነጋገሩ ሰምታችኋል። ህዝቡ ነው የተዋጋን በመጥረቢያ። የቆሰሉ ልጆች አጠቃላይ የሞቱ ልጆች በመጥረቢያ ነው የተቆርጠው ነው ያለ። እና እንደዚህ ያረከውን ሊተውህ ነው? ገና አይንን ያዋጣዋል፣ በአንካሴ አይንን ያዋጣዋል። አንድ እንቆሩ ገና